አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዙቤዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ዛሬ ደግሞ በአዲስ ቪዲዮ መጥቼ ያለው እሱንም ትንሽ ዘና ፈታ እንበል ማለት ነው። ከኔ ጋር ናችኋለሁ። ጉዞ ላይ ነን ማለት ነው። መኪናው በጣም እየሄደ ነው እላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። እንዴት ናችሁ? ዩቲዩብ እንዴት እያደረጋችሁ ነው? የረመዳን ዝግጅትስ እንዴት እያደረጋችሁ ነው? ረመዳናችን እየመጣ ነው። አላህ ሱብሃነሁ ወተዓላ በሰላም ደርሰው ከሚጾሙት ያድርገን። ልባችን አላህ ሱብሃነሁ ወተዓላ ወደ ኢባዳ ይመልስልን ማለት ነው። ያው ወደ ከዩቲዩብ ጋር መቼም ደርቀናል ማለት ነው። ዱአ እናርግ ማለት ነው። ኢንሻአላህ አላህ ሱብሃነሁ ወተዓላ ተጠቃሚ ያድርገን። በሰላም ደርሰን የምንይዝ አድርገን ማለት ነው። ዛሬም ለምሳሌ መዋላችን እና ማደራችን አናውቅም። ስንት ሰው ያው ረመዳን ሲደርስ ወደ አኺራም ይሄዳል። ስንቱ ደርሳለሁ ብሎ ጠብቆት፣ እኛ ደግሞ በሰላም አላህ ሱብሃነሁ ወተዓላ ካደረሰን አልሐምዱሊላህ ነው። በሰላም ያደርሰን፣ ጾመው ከሚጠቀሙትም ያደርገን ኢንሻአላህ። ጊዜው ይሮጣል ማለት ነው። ሱብሃንአላህ። አሁን ያው በ15 ቀን ገባ መሰለኝ አይደል? እንደዛ ይመስለኛል። ሱብሃንአላህ ይሮጣል ማለት ነው። እኔ ረመዳንን ሳስበው በቃ ቅርብ ጊዜ ነበረ ነው የሚመስለኝ ማለት ነው እላችኋለሁ። አላህ ከተጠቃሚዎች ያድርገን። እኛም በኢባዳ በቅራአታችን መጠንከር አለብን ማለት ነው። አላህ ሱብሃነሁ ወተዓላ ያቅርልልን ለሁላችንም። ስራውንም አላህ ሱብሃነሁ ወተዓላ ያቅልልላችሁ፣ ያቅልልልን። ብቻ ያው አልሐምዱሊላህ ነው። የሆነ ዝክሩንም ምኑንም ማሸነፍ አለብን ማለት ነው። ብዙ ጊዜ ለምሳሌ የሁላችንም ችግር ይመስለኛል ስራ እየሰራንም ሆነ ለምሳሌ ዝክሩን እንጀምረዋለን፣ በዛውም በቃ ሀሳባችን ወደ ሌላ ነው። በቃ እንረሳዋለን። አሁንም እንጀምረዋለን፣ አሁንም እንረሳዋለን። ያው የሁሉም ሰው ችግር ነው ብዬ አስባለሁ። አላህ ሱብሃነሁ ወተዓላ ልባችን በኢማን ይምላልን እላችኋለሁ። ውድ ቤተሰቦቼ ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ኮሜንት አስቀምጡልኝ ኢንሻአላህ። በኮሜንት እዘይራችኋለሁ፣ መልሳለሁ ማለት ነው። ያው ምሽት አካባቢ ነበር ፀሐይዋ ዞር ብላ ነበር ማለት ነው። አያችሁ ያው ትንሽ ጨለም ብሏል ራሱ ማለት ነው። በጣም እየተጓዘ ነው ሰው። መንገድ ስለሚዘጋጋ ምሽት አካባቢ በጣም ነው ማለት ነው እላችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር።